የነዘመኔ ካሴና የጎንደር ፋኖዎች ፍጥጫ። ሰላም ጤና ስጥልን ተመልካቾቻችን፣ ዛሬ በአማራ ክልል እየታየ ያለው አዳዲስና አስደንጋጭ ክስተቶችን ይዘንላችሁ ቀርበናል። ከጠላት ጋር ይዋጋል የተባለው የፋኖ ኃይል ዛሬ ግን ፊቱን ወደ እርስ በርስ መባላት አዙሯል። በተለይም በዘመኔ ካሴ ቡድንና በጎንደር ፋኖች መካከል ያለው ቅራኔ አደገኛ ደረጃ ላይ ደርሷል። በአማራ ክልል በአፋብን የተፈጸመው የውንብድና ተግባር የውጥረቱ መጀመሪያ ሆኗል። በንጹሃን ላይ የተፈጸመው ዝርፊያና ጥቃት በፋኖ ስም የሚንቀሳቀሱ ግን ደግሞ የራሳቸው አጀንዳ ባላቸው ቡድኖች መካከል ያለውን ክፍተት አጋልጠዋል። ይህ ክስተት የፋኖን ሕልውና ጥያቄ ውስጥ የሚከትና በህዝቡ ዘንድ ከፍተኛ ቅራኔ የፈጠረ ሆኖ አልፈዋል። አሁን ላይ ትልቁ አጀንዳ በዘመኔ ካሴ የሚመራ ቡድን ላይ የሚቀርበው ክስ ነው። የጎንደር ፋኖ ስብስብ በዘመኔ ላይ ግልጽ ዘመቻ ከፍቷል። ዋናው የክስ ነጥብ ደግሞ ዘመኔ ካሴና ቡድኑ ወልቃይትን ለወያኔ አሳልፎ ሊሰጡ ነው የሚል ነው። የጎንደር ፋኖች እንደሚሉ ከሆነ በዘመኔ በኩል የሚደረጉ እንቅስቃሴዎች ወልቃይትን በድርድር ለመስጠት የሚደረግ ሴራ ነው በሚል ተቃውሞ እያሰሙ ነው። ይህንንም ተከትሎ ሁለቱ ወገኖች ወደ እርስ በርስ ውጊያ መግባታቸው እየተዘገበ ይገኛል። በአሁኑ ሰዓት በሁለቱ ቡድኖች መካከል ባለው ፍጥጫ ማሳያ በክልሉ የተወሰኑ አካባቢዎች የተኩስ ድምፅ እየተሰማ ነው። ይህ የእርስ በርስ መባላት የፋኖን አንድነት ክፉኛ እየናደው ይገኛል። የጋራ ጠላትን ትቶ ወደ እርስ በርስ ጦርነት መግባት ለማን ይጠቅማል የሚለው ጥያቄ የብዙዎች ስጋት ሆነዋል። ይህ የፋኖ እርስ በርስ መባላት ወዴት ያመራል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ጤና ይስጥልን።